court in Vietnam upheld a death sentence for real estate tycoon ሚያዝያ 3 2016 የቪየትናም ከፍተኛ ፍርድ ቤት አንዲት ሴት ባለሀብት ላይ የሞት ፍርድን አስተላለፈ። ይቺ ባለሀብት ማን ናቸው? እንደው ምን አይነት ወንጀል ቢሰሩ ነው ይሉ ይችላሉ ተመልካቺ። ይቺ ባለሀብት ከሀገሪቱ 4 ትሪሊየን ብር ነው የዘረፉት። ማለትም የኢትዮጵያ የ4 ዓመት የሀገሪቱ በጀት ማለት ነው። ሰላም ውድ የማዕዘን ቲቪ ተመልካቺ፣ ይህ የመጀመሪያው ፕሮግራማችን ወይም ዘገባችን ነው። ዛሬ ወደ ሩቅ ምስራቅ ተጉዘን አንድ ዓለምን ጉድ ያሰኘ ዘገባ ልናቀርብ ወደድን። ቪየትናም ደርሰናል። ቪየትናም ማለት ከብራዚል በመቀጠል ኮሎምቢያ በመቅደም የዓለማችን ሁለተኛ ቡና አምራች ናት። ህዝብ ቁጥሯም ወደ 100 ሚሊዮን አካባቢ ይጠጋል። ይህን ያህል ቢሆንም ግን ሀገሪቱ ውስጥ 80 ሚሊዮን በላይ የሞተር ሳይክሎች እንደሚገኙ ይገለጻል። ይህ ማለት አንዳንዱን ሞተር ከጫፍ እስከ ጫፍ ብንደረድረው ዓለምን 4 ዙር ይዞራታል ማለት ነው። ከዚህ በተጨማሪ ደግሞ ቪየትናም በዓለማችን በስፋት አንደኛ የሆነ ዋሻ ይገኛል። ይህ ዋሻ ለብቻው የራሱ ደን፣ አየር ሁኔታ እና ዝናብ አለው። አንድ የቦይንግ 747 አውሮፕላን ላብረር ቢሉም ማብረር ይችላሉ። ይህ ዋሻ በጣም ትልቅ ነው። ይህን ከመሰለ ድንቅ ሀገር ነው የዛሬው ቆይታችን የሚሆነው። ትራን ማይላን ማን ናት? ትራን በጥቅምት 3 በ1946 ዓ.ም ከቻይናዊ እናትና አባቷ በሳይጎን ደቡብ ቪየትናም የተወለዱት። ቤተሰቧ በንግድ ዘርፍ የተሰማሩ ጠንካራ ሰራተኞች ነበሩ። እሷም ነፍስ እስካወቀችበት ጊዜ ጀምሮ በዚህ የንግድ ዓለም ውስጥ አድጋለች። በልጅነቷ እናቷ የምትኮራባት ጎበዝ የሥራ አጋዧ ነበረች። ትንሽ ከፍ ስትልም የቤተሰብ እገዛና የራሷን ቁጠባ በመጠቀም የሂውማን ሄር ወይም ዊግ የምንለውን ሱቅ ከፈተች። በዚህ ጊዜ ማለትም 1970ዎቹ ውስጥ ቪየትናም ከቪየትናም ጦርነት አገግማ በኢኮኖሚዋ ማደግ መበልጸግ ጀመረች። ትራን ይህን እድል በመጠቀም አንዳንድ የመንግስት ኃላፊዎች ጋር በመነጋገር ወደ ቤት ግንባታ ወይም በአሁኑ ሪል ስቴት የምንለው ስራ ዘርፍ አመራች። አዲሱ ስራዋ ብር ብቻ ሳይሆን የአሁኑ ባሏን ኤሪክ እንድትተዋወቅ ረዳት። ኤሪክ በጊዜው ምራቁን የዋጠ ባለሀብት ነበር። ብዙ ሆቴሎች እና ቤቶችን ገንብቷል። እነዚህ ነጋዴ ባልና ሚስት በተዋወቁ በአጭር ጊዜ ውስጥ ባንቲን ፋት የተባለ ድርጅት መሰረቱ። ይህ ድርጅት እይታውን ወደ ሆቴልና ሬስቶራንት ዘርፍ ያዞረ ነበር። ከጥቂት ጊዜ በኋላም ወደ ቤት ግንባታው ቀየሩት። ከዚህ ድርጅት በተጨማሪ እነዚህ ባለትዳሮች 2 ቆንጅዬ ሴት ልጆች አባትና እናት ሊሆኑ በቅተዋል። ትርፉ መምጣት ሲጀምር ነበር ለዚህ ፍቅራቸው መገለጫ እንዲሆን ወደ 20 ቢሊዮን ብር በማውጣት ታይም ስኩዌር ሳይጋር የተባለ ባለ 40 ወለል ህንፃ በመሃል ከተማ ያስገነቡት። ኤሪክ ቹም የዚህ ህንፃ 99% ባለቤትነት አለው። ይህ ብቻ አይበቃም በማለት ይመስላል 3 የደከሙና ኪሳራ ላይ የነበሩ ባንኮችን እንደ አንድ ባንክ እንዲሆኑ በማድረግ የባንክ ባለቤትነት ህልሟን ያሳካችው። ይህ ባንክም ሳይጎን ንግድ ባንክ ተባለ። ዘረፋው የሚጀምረው ይህን ነው። በቪየትናም ህግ አንድ ግለሰብ 5% በላይ የባንክ ባለድርሻ መሆን አይችልም። ትራን ከ1000 በላይ የሚሆኑ ሐሰተኛ ድርጅቶችን መሰረተች። እነዚህንም ድርጅቶች በመጠቀም የባንኩን ድርሻ መግዛት ጀመረች። ይህን በማድረግ ነበር ከ5% ወደ 92% ድርሻዋን አሳደገችው። ከባንኳ ጋር ፉክክር ይመስላል። በዚህ ባንክ የቪየትናም ህዝብ ገንዘብ ለመቆጠብ ተሰለፈ። አካውንቶች ተከፈቱ፣ ገንዘቦች ጎረፉ። ከ10 ዓመት በላይ የቆየ ዘረፋ አሁን ሊጀምር ነው። ትራን ይህን ባንክ የግሏ ኤቲኤም አደረገችው። ተበድራት መልስም ማንም ምንም አይናገራትም። ከዚህ ቀደም የመሰረተቻቸው 1000 ድርጅቶች ለሷ
መበደር ጀመሩ። ግንባታና ማስፋፊያ እያሉ የሌላቸውን ንብረት እያስያዙ ምስኪኑ የቪየትናም ሕዝብ ከስር ከስሩ አውጣት ተያያዙት። እሷ ጠይቃ ማንም ባንክ ኃላፊ መከልከል አይችልም፣ አለበለዚያ ይባረራል። እነዚህ ድርጅቶች በ10 ዓመት ውስጥ ከ2500 በላይ ብድሮችን ወስደው ግን አልከፈሉም። ይህም ወደ ብር ሲተመን ወደ 2 ትሪሊየን የኢትዮጵያ ብር ይጠጋል። ከዚህ በፊት የራሷ ሹፌር የነበረ ለፖሊስ ምስክርነቱን ሲሰጥ ለእሷ በሰራበት ጊዜ ሁሉ ወደ 683 ሚሊዮን ጥሬ ብር ወይም ካሽ የምንለው ከባንኩ ካዝና ወደ እሷ ቤት በግሏ መኪና አመላልሷል። ይህ ሁሉ ሲፈጠር መንግስት ተኝቷል ያስብላል። ነገር ግን አልተኛም። 700 ሚሊዮን ብር በካርቶን ተሸክሞ ተቀምጧል። ይህን ጉቦ የበሉት ዱቲያናን ይባላሉ። የቪየትናም ማዕከላዊ ባንክ ዋና ተቆጣጣሪ ናቸው። ዘረፋውን ዝም እንድትል በቂ ጉቦ ይዘው ተቀምጠዋል። ወንጀል መጨረሻው አያምር እንዲሉ በመስከረም 2014 ዓ.ም በቪየትናም ኮሚኒስት ፓርቲ ኃላፊ ትዕዛዝ ትራን ታሰሩ። ይህ ዜና እንደተሰማ እነዛ ምስኪን ህዝብ ገንዘቦቻቸውን በሳይጎን ንግድ ባንክ ቅርንጫፎች ለመውሰድ አጨናነቁ። ብሩ ግን ጠፍቷል። ወደ 4 ትሪሊየን ብር ባንኩ ኪሳራ ደረሰብኝ ሲል መግለጫ ወጣ። ዓለም ጉድ አለ። የፍርድ ሂደቱ የካቲት 26 2016 ተጀመረ። 86 ተከሳሾች፣ 200 ጠበቃ እና ከ1000 ቶን በላይ ማስረጃዎች የዛን የቪየትናም ከፍተኛ ፍርድ ቤት አጨናነቁት። ከ2 ወር በኋላ አስደንጋጭ ውሳኔ ተላለፈ። ትራን የሞት ፍርድ ተላለፈባት። ባለቤቷ ደግሞ 9 ዓመት እንዲታሰር ተወሰነ። ጠበቆቿ ይግባኝ ጠየቁ። መልስ ሳያገኝ ነበር ሁለተኛ ክስ ተጨምሮ በሱ ደግሞ ዕድሜ ልክ እንዲፈረድባት የተወሰነው። አሁን ትራን የሞት ፍርድና የዕድሜ ልክ እስራት ተወስኖባቸዋል። ሰኔ 18 2017 የቪየትናም ሕግ አውጪ ሞት ፍርድ ለአንዳንድ አደገኛ ላልሆኑ ወንጀለኞች አያስፈልግም በማለት ውሳኔውን አስተላለፉ። ለቱራን ደግ ዜና ነው። ሞት የተፈረደባቸውም ሁሉ ወደ ዕድሜ ልክ እንዲቀየር ተወሰነ። ትራን በጣም ደስ አላት። በሁለተኛው ክስ ደግሞ የወሰደችውን አብዛኛውን ብር ስለመለሰች ከዕድሜ ልክ እስራት ወደ 20 ዓመት እንዲሁም ተቀነሰላት። አሁን ላይ ትራን ማይላን በቪየትናም እስር ቤት ትገኛለች። ያሸሸችውን ንብረት እና ገንዘብ እየመለሰች ነው። ይቺ ሴት ዊግ ከመሸጥ ተነስታ የሀገሪቱን ባንክ መቆጣጠር ደረጃ ደርሳለች። አወዳደቄን አሳምረው ማለት ለዚህ ነው። ከቅንጡ ቤት ወደ አንድ ቆሻሻ እስር ቤት። ከሞት ፍርድ ብታመልጥም ዕድሜ ልኳን ሀብቷን እየሸጠች እንድትከፍል ተወስኖባታል። በዚህ ይሰውረን። እንዲህ አይነት ፍርድ በኢትዮጵያስ እና ይሁን? ተመልካች እስኪ ሐሳቦቻችሁን በኮሜንት ሴክሽን ግለጹልኝ። ቢኒያም እባላለሁ። የዛሬውን የማዕዘን ቲቪ ዘገባ ስለተከታተላችሁ ከልብ አመሰግናለሁ።